አንዳንዴ በደቂቃዎች ውስጥ የምንወስናቸው ውሳኔዎች በህይወታችን ላይ ትልቅ ጠባሳን ጥለው ይሄዳሉ ወይንም ደግሞ ጸጸት ውስጥ ይከቱናል። በዛሬው ቪዲዮ ላይ ቸኩለን መወሰን የሌሉብንን 6 ነገሮች ነግራችኋለሁ። እነዚህን 6 ወሳኝ ነጥቦች ማወቅ ቶሎ ወስናችሁ በህይወታችሁ ጸጸትን እንዳታተርፉ ስለሚረዳችሁ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዝ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ቸኩለን መወሰን ከሌሉብን ነገሮች ውስጥ አንደኛው ትልቅ ገንዘብ ወጪ ማድረግ ነው። አብዛኞቻችን ትልልቅ ገንዘቦችን ካወጣን በኋላ እንጸጸታለን። አዲስ መኪና ወይንም ቤት አሊያም ደግሞ ትልልቅ ወጪ የሚያስወጡ ነገሮችን ስንገዛ ስሜታዊ እንሆንና አሊያም ደግሞ በደላሎች እንዲሁም በማስታወቂያ ባለሙያዎች ውትወታ ካልገዛን የሚያመልጠን ስለሚመስለን እነሱም ደግሞ ካልገዛችሁ ያመልጧቸዋል እያሉ ስሜት ውስጥ ስለሚከቱንና አጣድፈው ትልልቅ ወጪዎች ላይ እንድንወስን ስለሚያደርጉን በኋላ ላይ ግን ቸኩለን ወስነን እቃውን ከገዛን በኋላ እንጸጸታለን። እንደዚህ አይነት ነገር ሲያጋጥመን የ30 ቀንን ህግ እንጠቀም። የ30 ቀን ህግ ማለት ያንን ነገር ከመግዛታችንና ከመወሰናችን በፊት ቢያንስ ለ30 ቀን ወይንም ለአንድ ወር ያክል ማዘግየትና ነገሩ እንደሚያስፈልገን እርግጠኛ ከሆነን በኋላ ያንን ትልቅ ገንዘብ ወጪ ማድረግ ነው። ይህንን የ30 ቀን ህግን በመጠቀም ገንዘባችሁን የማይሆን ቦታ ላይ ከማባከንና ከጸጸት ትድናላችሁ። ሁለተኛው ደግሞ የህይወት አጋር ስንመርጥ ወይንም ጋብቻ። ብዙ ሰዎች በችኮላ በቤተሰብ ጉትጎታ እንዲሁም ደግሞ ብቸኝነትን ፍራቻ አሊያም ውበትን አይተው ተማርከው ቶሎ ወደ ጋብቻ ተቻኩሎ ይገባሉ። የትዳር አጋር ስንመርጥ ወይንም ጋብቻ ላይ ስሜታዊ ሆኖ መወሰን በኋላ ላይ ዋጋ ያስከፍለናል። ምክንያቱም ደግሞ ጋብቻ የእድሜ ልክ ውል ነው። የምናገባውን ሰው ባህሪውን፣ አስተዳደጉን፣ የወደፊት እቅዱንና ያለፈበትን ነገር ሳናጣራና በደንብ ሳናውቀው ወደ ትዳር ተቻክሎ መግባት ስህተት ነው። ቸኩለን ለጋብቻ ከመወሰናችን በፊት ያንን የምናገባውን ሰው በደስታው ጊዜ፣ በሐዘኑ ጊዜ፣ በንዴቱ ጊዜ እንዲሁም በችግሩ ጊዜ የሚሰጠውን ምላሽና ሁኔታዎቹን ሳናይ ተቸኩለን ለጋብቻ መወሰን የለብንም። ያንን ሰው በደንብ ስናውቀውና ባህሪያችን እየተዋሃደ ሲሄድ ረጋ ብለን ብንወስን መልካም ነው። ሶስተኛው የስራ መልቀቂያ ማስገባት። ስራ ቦታ ላይ ግጭቶች ሲፈጠሩ አሊያም ደግሞ አንዳንድ ቀን በጣም ሲደክመንና ስራው ሲያስጠላን ስሜታዊ ሆነን ይህን ስራስ ባቋረጥኩት ብለን ወዲያውኑ የስራ መልቀቂያ የምናስገባ ከሆነ በኋላ ላይ እንጸጸትበታለን። ቸኩለን ያለንበትን ስራ ቦታ ስሜታዊ ሆነን ከመልቀቃችን በፊት ሌላ የምንሰራው ስራና ሌላ የገቢ ምንጭ ማዘጋጀት መቻል አለብን። አለበለዚያ ዋጋ ያስከፍለናል። ስለዚህ ስራ ለመልቀቅ ስናስብ ስሜታዊ ሆነን ባንወስን መልካም ነው። አራተኛ ከፍተኛ ደስታ ውስጥ ሆነን ቃል መግባት። ብዙ ጊዜ ከማናስተውለውና ነገር ግን በኋላ ላይ አልፎ ስናስተውለው ከሚጸጽተን ውሳኔዎች መካከል ደስ ባለን ሰዓት ለሌሎች ቃል መግባት ነው። ደስ ባለን ሰዓት ማድረግ የማንችላቸውን ነገሮችና ትልልቅ ኃላፊነቶችን እንቀበላለን። እናም ደስታው ካለፈ በኋላ ቃላችንን ማጠፍ ስለሚከብደን የማንፈልገውን ነገር እንድናደርግ ያስገድደናል። አሊያም ደግሞ ያንን ነገር ሳናደርግ እንቀርና ከሰዎች ጋር እንቀያየማለን። ስለዚህ ከዛሬ ቪዲዮ በኋላ ደስ ባላችሁ ሰዓት ቃል መግባታችሁን ታቆማላችሁ። ተረጋግታችሁና በሰከነ አእምሮ ስትሆኑ የዛኔ ቃል መግባት ትችላላችሁ። እስኪ ኮሜንት ላይ ያሳውቁኝ። እንደዚህ ደስ ባላችሁ ሰዓት ቃል ገብታችሁ ከሰው ጋር ተቀያይማችሁ የምታውቁ ከሆነ ወይንም ደግሞ ቃላችሁን ለመጠበቅና በሰው ፊት ቃል አባይ ላለመባል የማትፈልጉትን ነገር አድርጋችሁ የምታውቁ ሰዎች ካላችሁ ጻፉልኝ። አምስተኛው መኖሪያ ቦታ መቀየር። ካሉበት ቦታ ተነስቶ ከተማ ወይንም ሀገር መቀየር ከባድ ውሳኔ ነው። እንዲሁ በስሜት ተነሳስተን የምናደርገው ነገር አይደለም። አብዛኛውን ጊዜ ሰዎች ያሉበትን ችግር ለመሸሽ ሲሉ ብቻ አካባቢያቸውን ለቀው ወደ ሌላ ቦታ ይሄዳሉ። ቦታ ከመቀየራችን በፊት ስለምንሄድበት ቦታ፣ ስለ አዲሱ ቦታ መረጃዎችን መሰብሰብና ቀድመን ሁኔታዎችን ማጣራት መልካም ነው። አለበለዚያ ካለንበት ቦታ የባሰ ይሆንና በውሳኔያችን እንድንጸጸት ያደርገናል። ስድስተኛና የመጨረሻው ደግሞ ከባድ የሕክምና ውሳኔዎች። ቀዶ ጥገና አሊያም ደግሞ ለረጅም ጊዜ የሚወሰዱ መድኃኒቶች ሲኖሩብን እናም ሕክምናን በተመለከተ ትልልቅ ውሳኔዎች መወሰን ሲያስፈልገን ወዲያው ተቻኩለን መወሰን የለብንም። ሰዎችን አማክረን እንዲሁም ደግሞ ሌላ የሕክምና ተቋም ውስጥ ሄደን በደንብ ስላለንበት የሕክምና ሁኔታ መረጃዎችን ሰብስበን ብንወስን መልካም ነው። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዚህ ቻናል ደግሞ አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ላለሁኝ በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።